ክቡራትና ክቡራን ተከታዮቻችን ይህ የሲቲ ሱፐር ቻናል ነው። ሁላችሁም አመሰግናችኋለሁ። ወዳችሁን ለምትከተሉኝ ሁላችሁም ዜር ያክብርልኝ። ወዳችኋለሁ። የዛሬ ርዕሳችን የሚሆነው ስለ ክብር ነው። ክብርና ወንድ ልጅ የሚለው ነው የሚሆነው። ወንድ ልጅ ብዙ ነገር ያጣል፣ በብዙ ሁኔታ ያልፋል፣ በብዙ ነገር ይፈተናል፣ ብዙ ነገር ውስጥ ይገባል፣ ይታሰራል፣ ይፈታል፣ ቤተሰቡን ያጣል፣ ወንድሙን ያጣል፣ በሚያምናቸው ሰዎች ይከዳል። ክህደት የሆነ ነገር ስራ ጀምሮ ፌል ያደርግበታል። የሆነ ያሰበው ደረጃ ሳይደርስ ይቀራል። ድንገት ይሆናል፣ ይወድቃል፣ ይነሳል። ገባችሁ? በጣም ብዙ ሁኔታዎች ውስጥ የሚረዳው የለውም። ለምን አላደረግከውም ነው እንጂ ይሄ ስለሆንክ ነህ ያላደረግከው የሚለው የለውም። ተረዳችሁኝ አይደለ? ግን ቤተሰብ ይሄን አንድ ነገር ልንገራችሁ። እዚህ ላይ ግን ማለት ነው አንድ ነገር ይፈልጋል። በጣም በምንም ሁኔታ ውስጥ ሆኖ ግን አንድ ማጣት የማይፈልገው ነገር አለ። ምንድነው እሱ? ክብር። ክብሩን ለማንም አሳልፎ መስጠት አይፈልግም። እውነት እላችኋለሁ፣ ይህ በጣም ብዙ ሰው የሚሸወደው ነገር ነው። በጣም ብዙ ሰው የሚሳሳተው ስህተት ነው። ግን እኔው ራሴ ልንገራችሁ፣ ክብር ማለት ለወንድ ልጅ ማለት ነው ልክ እንደ እስትንፋስ ነው። ሰው ያልተከበረበት ቦታ ምንም አይቆይም። ምንም ለምን ቀይ ምንጣፍ አታነጥፊለትም ካላከበርሽው? ለምን ሚሊዮን ትሪሊዮን ምናምን አትተረትሪለትም? የፈለገውን ያህል ብታዘጋጅለት ያ ሆኖ ካላከበርሽው፣ ካልተከበረ ተአምር ተፈጥሮ ምናልባት አንድ ቀን ሁለት ቀን ሊሆን ይችላል፣ ግን ነበር አይቀጥልም። እውነት እላችኋለሁ አይሆንም፣ የሚሆን አይደለም። እና በተለይ ይሄ ወጣት ለሆናችሁ ሴቶች እንዲሁም ወጣት ለሆናችሁ ወንዶች ማለት ነው የሚሆን ምክር ነው። ምንድነው መለማመድ መቻል አለባችሁ። በተለይ ወጣት ሴቶች ማለት ነው፣ ወንዱ ማለት ነው በተለይ ወጣት ሲሆን እሱም ልክ እንደናንተ የሆነ ሪሌሽንሺፕ ግንኙነት ስትጀምሩ ማለት ነው ያ ወንድ ልጅ እናንተን ምንም አታድርጉለት። ገባችሁ አይደለ? ምንም አታድርጉለት ስላችሁ መንከባከብ ባትችሉ ችግር የለውም። እሱን ማገዝ ባትችሉ ችግር የለውም። እሱን መረዳት ባትችሉ ችግር የለውም። ግን አንድ ነገር አድርጉለት፣ ለዛ ወንድ ልጅ አክብሩት። የምሬ ነው የምላችሁ፣ አክብሩት። በቃ እሱ እንደ ንግስት ነው የሚያይሽ። በቃ የምሬ ነው የምልሽ። አንቺ ብቻ ተንከባከቢው፣ አንቺ ብቻ ወደጂው፣ በቃ አክብሪው፣ ወደጂው፣ አክብሪው ብቻ። በቃ እሱን ለሱ በቂ ነው። ሌላ ምንም አይፈልግም። በቃ ከክብሩ የሚበልጠው ነገር የለም። ግን ማለት ነው እሱን ካላከበርሽው፣ እሱን ችላ ካልሽው፣ ገባሻ? እሱን ከናቅሽው፣ በተለይ ደግሞ ሰው ባለበት ቦታ፣ በጣም ብዙ ሴቶች የሚሳሳቱት ቦታ፣ ሰው ባለበት ቦታ፣ ጓደኞቹ በተሰበሰቡበት ቦታ፣ ወይ ያንቺ ጓደኞች ባሉበት ቦታ ማለት ነው እሱን የመንከባከብ አጠገቡ ሆነሽ እሱን የሚልሽ እያንዳንዱን ነገር የማዳመጥ ግዴታ አለብሽ። ከዛ በኋላ ያለ እንኳን ቢያንስ ይሻላል። በጣም ብዙ ሴቶች የሚሳሳቱት ነገር ምን መሰላችሁ? ካያችሁ እንደውም ትላልቅ ሴቶች ለራሱ የሆነ ጉዳይ ይጠሩና ማለት ነው ሰውየው የሆነ ባልየው ተብዬው የሆነ ነገር ሲናገር ማለት ነው አንተ ደግሞ ምናምን ነውር ነው አይባልም። ነውር ነው አይባልም። የምሬ ነው የምላችሁ። ይሄ ነው በቃ ከነውርም በላይ ነው። ተረዳችሁኝ አይደለ? እና ተው፣ ይሄ አይሆንም። በቃ አያስፈልግም። ምክንያቱም ማለት ነው ምናልባት ማለት ነው ወንዱ ሳታከብሪው ትንሽ ጊዜ ሊቆይ ይችላል። በጣም የሚወድሽ በጣም የሚያፈቅርሽ ከሆነ ማለት ነው ትንሽ ጊዜ ሊቆይ ይችላል እንጂ ሳታከብሪው ማለት ነው ያይሻል፣ ይጠብቃል። ተስፋ ካጣ ባንቺ እንደማታከብሪው ከገባው ግን ማለት ነው ማርያምን እልሻለሁ ሲረሳሽ ማለት ነው ለአንዴና ለመጨረሻ ነው የሚረሳሽ። እና ምን ልላችሁ ፈልጌ ነው ቤተሰብ፣
በቃ ማክበር መቻል አለባችሁ። ይህ ግዴታ ነው። ከምሬ ነው የምላችሁ። መውደድ መቻል አለባችሁ። ከምንም በላይ እሱን ቅድሚያ መስጠት መቻል አለባችሁ። በተለይ ሴቶች አክብሩት። በቃ ሰው ፊትም ከሰው ጀርባም ከሰው በኋላም ይሁን በቃ የምሬ ነው የምላችሁ። በቃ ማለት አይወደኝም ምናምን አትበሉ። ወንድ ልጅ አክብሪው እንጂ ማለት ነው። እውነት እልሻለሁ፣ እውነት እልሻለሁ። የፈለግሽው ነው የሚሆንልሽ፣ የፈለግሽው ነው የሚሆንልሽ። ምን እላችሁ ፈልጌ ነው ቤተሰብ፣ ለነበረን ቆይታ እጅግ አመሰግናለሁ። ስለ ክብር